የብሉይ ኪዳን ታቦት የለንም። የብሉይ ኪዳን 1 ሜትር ከምናምን በ1 ሜትር ከምናምን ልክ ይሄን ሳጥን የመሰለ በመሎጊያ የሚሸከሙት የስርየት መክደኛ ያለው የሚናደፍ አውራ ዶሮ የሚመስል ኪሩብ በላዩ ላይ የተቀመጠበት በላዩ ላይ የመስዋዕት የደም የእንስሳት መስዋዕት ደም የሚረጭ እንደዚያ ያለ ታቦት እኛ የለን። አሁን ያለንን መስዋዕት ሐዲስ የምናቀርብበትን በዚያ ስም ጠራ ነው እንጂ የብሉይ ኪዳን ታቦት የለንም። ይሄን አስረግጣችሁ ማወቅ አለባችሁ። የለንም የብሉይ ኪዳን ታቦት። የሐዲስ ኪዳን መሰዊያችንን ታቦት አለው እንጂ የብሉይ ኪዳን መሰዊያ ታቦት የለንም። በቅርስነት አንዷ አክሱም አለ። ቃሉ የብሉይ ኪዳኑ መስዋዕት ነው፣ የሐዲስ ኪዳኑ መስዋዕት ነው። ቃሉ ለብሉይ ኪዳንም ክህነት ነው፣ ለሐዲስ ኪዳንም ክህነቱ ግን የሰማይና የምድር ያህል የተለያየ ነው። መስዋዕቱም የሰማይና የምድር ያህል የተለያየ ነው። ታቦቱም የሰማይና የምድር ያህል የተለያየ ነው። አንድ አይደለም። ክብሩም አንድ አይደለም። ስርዓቱም አንድ አይደለም። አምልኮቱም አንድ አይደለም። ይሄን ለይቶ ማወቅ በጣም አስፈላጊ ነው። ለብሉይ ኪዳን ታቦት አትከራከሩ፣ አልፏል እሱ። የብሉይ ኪዳን ታቦት አለ ማለት የእንስሳ መስዋዕት ይሰዋል፣ በመስዋዕተ እንስሳት እድናለሁ እንደ ማለት ያለ ስለሆነ ይሄ የለም። በግ ሲሰዋ አይታችሁ ታውቃላችሁ? ደም ሲረጭ አይታችሁ ታውቃላችሁ? ስብ ሲጠስ አይታችሁ ታውቃላችሁ? የለም። ይሄ የኛ አማናዊ መስዋዕት ክርስቶስ ነው። የኛ አማናዊ ሊቀ ካህናት ክርስቶስ ነው። እና አይሁድ ይሄ ይቸግራቸው ነበረ። ቅዱስ ጳውሎስ በገላትያ፣ በሮሜ፣ በዕብራውያን መልእክቱ ለዕብራውያን እስራኤል ይሄን አስተሳሰብ ለውጠው ወደ ክርስቶስ እንዲመጡ መስዋዕትም አልቀረም፣ ከዚያ የተሻለ መስዋዕት ነው ያለ። ከእንስሳው መስዋዕት የተሻለ አማናዊ፣ ነባቢ፣ ማህያዊ ህይወት ያለው ህይወትን የሚሰጥ መሆኑን ነው ለማስረዳት የደከመው። እኛም አንዳንድ ጊዜ ሳናውቀው የብሉይ ኪዳን መስዋዕት ጥብቅና እንዳንቆም መጠንቀቅ ያስፈልጋል። ባነጋገርም ባስተሳሰብ። እስራኤል ግን ጨነቃቸው። እንዴት ነው አንድም በግ ሳይሰዋ ኃጢአት ተሰረየለች የሚባል? ይሄን እነዚህን እስራኤልን እንግዲህ ተመልከቱ። ቅዱስ ጳውሎስ እንደገሰጸው ለመምከር ለማስተማር እንደሞከረው አሁን ሊቀ ካህናት አማናዊ ሊቀ ካህናት ክርስቶስ ነው። እኛ ስለ ካህናት መኖርና አስፈላጊነት እናስረዳለን። ትክክል ነው። ክህነቱ ግን የብሉይ ኪዳን ክህነት አይደለም። በዚያ ስርዓትም አይሾም። ይሄኛው ክህነት ፍጹም ክህነት ነው። የተለየ ክህነት ነው። ሊቀ ካህናታችንም አማናዊ ኢየሱስ ክርስቶስ ነው። አሁን ሊቀ ጳጳሱ ሲባርኳችሁ ጧት ሲናዘዟችሁ ምንድን ነው የሚሉት? እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ይሏል አይሉም? የካህናት አለቃ ኢየሱስ ክርስቶስ፣ ፓትርያርኩ የካህናት አለቃ ኢየሱስ ክርስቶስ። እማእሰረ ኃጢአት እግዚአብሔር ይፍታ የሚለን እኮ ሊቀ ካህናቱ ክርስቶስ ስለሆነ ነው። ፈታሂው እሱ ነው። አስተስራዩ እሱ ነው። መድህኑ እሱ ነው። ቤዛው እሱ ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ነው በአማናዊ ሊቀ ካህናት በክርስቶስ ሊቀ ካህንነት በተግባር የምታምነው ኦርቶዶክስ ናት። ሊቀ ካህናት እኮ የሆነው ካህናት ስላሉ ነው። ካህናት በሌሉበት ሊቀ ካህናት አለ እንዴ? አለ እንዴ? ይኸው ዝም ብለው ጥቅሱን መጥቀስ ብቻ ለማደናገር፣ ሰይጣን ለማምታታት፣ ግራ ለማጋባት እኮ ነው። ክህነት የላቸውም፣ ስለ ሊቀ ካህናት ያወራሉ። መስዋዕት የላቸውም፣ ስለ ክርስቶስ ያወራሉ። ይገርማል እኮ ሰይጣን ሁሉን አስጥሏቸው ማለት ነው። መቅደስ አስጥሎ፣ መስዋዕት አስጥሎ፣ ክህነት አስጥሎ ያስለፈልፋቸዋል። በመለፍለፍ ድህነት የለም። አይሁድ እኮ የተቸገሩት ይሄ የሌለ መስሏቸው ነው። ቅዱስ ጳውሎስ የደከመው አለ አልቀረም፣ ግን ተለውጧል ነው። እናንተ የምታውቁት ሊቀ ካህናት ቀርቷል፣ አዲስ ሊቀ ካህናት ተተክቷል። እናንተ የምታውቁት መስዋዕት ቀርቷል፣ አዲስ መስዋዕት መጥቷል። እናንተ የምታውቁት ወደ እግዚአብሔር መንግስት ወደ እግዚአብሔር ልጅነት መግቢያ ግዝረት ቀርቷል። አሁን መግቢያው በሩ እኔ ነኝ ያለ ክርስቶስ መጥቶ በሱ መጠመቅ ሆኗል። እኛውም በግዝረት አይደለም የምንገባው፣ ወደ እግዚአብሔር ቤት የምንገባው በየት በኩል ነው? በጥምቀት ነው አይደለም እንዴ?
በሩ እኔ ነኝ አላለም ክርስቶስ? ከውሃ ከመንፈስ ቅዱስ ያልተወለደ ለእኔ ሊሆን በዚህ ነው የምንገባው። እና ይህን ሲያስረዳ ነው አሁን ኢሳይያስ ልክ የቅዱስ ጳውሎስ መልእክት በሚመስል መንገድ ለአይሁድ እናንተስ አለ ጽድቅን የምትከተሉ እግዚአብሔርን የምትሹ ስሙኝ፣ ከእርሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ። ለምንድን ነው ወደ እርሱ ተመልከቱ ያላቸው? በአብርሃም ጊዜ የሌዊ ክህነት የለችም። በአብርሃም ጊዜ የአሮን መስዋዕት የለም፣ የአሮን ክህነት የለም። በአብርሃም ጊዜ ግዝረት ቢጀመርም አሁን እስራኤል የሚመኩበት ነገር ሁሉ አልነበረም። ምንም በፈቃድ እግዚአብሔር የበግ መስዋዕት ቢሰዋም እርሱ ለአማናዊ መስዋዕት ለክርስቶስ ሥጋና ደም ምሳሌ የሆነውን ከመልከ ጼዴቅ ተቀብሏል። ወደዚያ ብትመለከቱ እኮ አብርሃምን የባረከው ካህን መልከ ጼዴቅ ከአብርሃም ወገን አይደለም፣ ከሌዊ ወገን አይደለም። ስለዚህ እናንተ የምትመኩበትን ክህነት ክህነተ ሌዋውያንን ክህነተ አሮንን የሚቀድምና የሚበልጥ ክህነት በአብርሃም ዘመን ነበረ። ዕብራውያን 5ን ተመልከቱት። ዕብራውያን 5 ላይ በግልጽ ይህን ይናገረዋል። እንዲያውም ሲያስረዳ የመልከ ጼዴቅን መብለጥ አብርሃም ይላል ቅዱስ ጳውሎስ። በእውነቱ በጣም አስገራሚ ነው። እሱም በንባብ ላሰማችሁ።